የእግር ኳስ አፍቃሪያን እንዴት ናችሁ? ዛሬ በዓለም ዋንጫ ታሪክ ውስጥ ለዘላለም ሲታወስ የሚኖር የብዙዎችን ልብ በሐዘንና በደስታ ያንቀጠቀጠ አስደናቂ ምሽት ይዘንላችሁ ቀርበናል። የዓለም ሻምፒዮናው አርጀንቲና እስከ 79ኛው ደቂቃ ድረስ በግብፅ 2-0 እየተመራች ከዓለም ዋንጫ ልትሰናበትና የሊዮኔል ሜሲ የመጨረሻ የዓለም ዋንጫ ጉዞ ሊያከትም ጥቂት ደቂቃዎች ቀርተውት ነበር። ነገር ግን አርጀንቲና ተስፋ ለመቁረጥን በተግባር አሳይታ በ13 ደቂቃዎች ውስጥ 3 ግቦችን በማስቆጠር ጨዋታውን 3-2 በሆነ አስገራሚ ውጤት አሸንፋ ወደ ሩብ ፍጻሜ አልፋለች። በአንጻሩ ግን ግብጾች ተበድለናል፣ ውድድሩ ተጭበርብሯል በማለት በከባድ እንባና ቁጣ ሜዳውን ለቀው ወጥተዋል። በዚህ ጨዋታ ላይ ምን ተፈጠረ? የቫር ውዝግብስ ምንድን ነው? አሰልጣኝ ሁሳም ሐሰን እና ሊዮኔል ሜሲ ከጨዋታው በኋላ ምን አሉ? ሁሉንም ዝርዝር መረጃዎች አሁን እናያለን። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዝርዝር መረጃው እንገባለን። የግብፅ መሪነትና የመሲ ፍጹም ቅጣት ምት መክሸፍ። ጨዋታው በአትላንታ ስታዲየም ሲጀመር የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ በኬፕ ቨርዲ ጨዋታ የደከመው ስብስብ ለማደስ ታክሊያፊኮ፣ ፓሬዲስ እና ጁሊያን አልቫሬዝን ቀይሮ አሰልፎ ነበር። ነገር ግን አርጀንቲናዎች ልክ እንደ መጥፎ ልማዳቸው ጨዋታውን በዝግታ ነው የጀመሩት። በ15ኛው ደቂቃ ላይ የማርዋን አቴ አስደናቂ መስቀለኛ ኳስ ያሲር ኢብራሂም በግንባሩ በመግጨት ግብፅን ቀዳሚ አደረገ። ስታዲየሙ በድንጋጤ ተውጦ ነበር። የሜሲ የፔናልቲ እርግማንም ከኋላ መቆጠር 5 ደቂቃዎች በኋላ ታክሊያፊኮ በግብፅ ተጫዋች ሃይሰም ሐሰን ሳጥን ውስጥ ተጠልፎ በመውደቁ አርጀንቲና ፍጹም ቅጣት ምት አገኘች። ኳሱን ለመምታት የቆመው ሊዮኔል ሜሲ ነበር። ሆኖም ግን የግብፅ ግብ ጠባቂ ሙስቶፍ ሾቤዝ ወደ ግራው በመውረድ የሜሲን ደካማ ምት ኳስ አዳነበት። ይህ መክሸፍ ሜሲን በዓለም ዋንጫ ታሪክ አዲስ መጥፎ ሪከርድ አጋርቶታል። ሜሲ በዓለም ዋንጫው ካገኘው 8 የፍጹም ቅጣት ምቶች ከመለያ ምቶች 4ቱን ስቷል። ይህ ደግሞ በታሪክ በአንድ የዓለም ዋንጫ 2 ፔናልቲዎችን የሳተ የመጀመሪያው ተጫዋች ያደርገዋል። በምድብ ጨዋታ ኦስትሪያ ላይ መሳቱ ይታወሳል። ግብ ጠባቂው ሙስጠፋ ሾቤር ግን በዚህ አላበቃም። የአሌክስ ማካሊስተር የቅርብ ርቀት ከባድ የጭንቅላት ኳስና የጁሊያን አልቫሬዝ አስደናቂ ሙከራዎች በማዳን የመጀመሪያው አጋማሽ ግብፅ 1 አርጀንቲና 0 እየተመሩ እረፍት ወጥተዋል። ጨዋታው ከዚያ በኋላ ነው ውዝግብ የመጣው። የቫር ውዝግብና ግብፅ 2-0 መምራቷን ሁለተኛው አጋማሽ ሲጀመር ጨዋታው ይበልጥ ተቀጣጠለ። በ60ኛው ደቂቃ ላይ ግብፅ አስደናቂ መልሶ ማጥቃት ሰነዘረች። መሐመድ ሳላህ ያቀበለውን ኳስ ሙስጠፋ ዜኮ በድንቅ ሁኔታ በኤሚ ማርቲኔዝ ላይ አሻግሮ አስቆጥሮ የግብፅ ተጫዋች ማሊያቸውን አውልቀው እብድ ያለ ደስታ አሳይተው ነበር። ነገር ግን ደስታቸው ብዙም አልቆየም። የፈረንሳዩ ዳኛ ፍራንሶ ሌቲኪሴር በቪዲዮ ረዳት ዳኛ ቫር ተጠርተው ወደ ስክሪን ሄዱ። ምክንያቱ ደግሞ ግብፅ መልሶ ማጥቃት ከመጀመሯ 20 ሰከንድ በፊት በራሷ የሜዳ ክልል ማርዋን አቲያን የሰራው ጥፋት ነው፣ ሸሚዝ መሳብና እግር መርገጥ ነበር ሲሉ ዳኛው ጎሉን ሰረዙት። ይህ ውሳኔ በግብጾች ዘንድ ትልቅ ቁጣን ቀሰቀሰ። ይሁን እንጂ ግብጾች ተስፋ አልቆረጡም። ከደቂቃዎች በኋላ በ67ኛው ደቂቃ ላይ ሙሐመድ ሳላህ በድጋሚ የመራውን ኳስ በሃይሰም ሐሰን አሻግረው ያው ሙስጠፋ ዚኮ በድጋሚ መረቡ ላይ ያሳረፈውና ጨዋታው 2-0 አደረገው። አርጀንቲናዎች አንገታቸውን ደፉ። ከዓለም ዋንጫ የመውጣታቸው ነገር የታየ ይመስል ነበር። በ13 ደቂቃ ግን ታሪክ ተቀየረ። ሊዮኔል ሜሲና ጓደኞቹ እስከ መጨረሻው መዋጋት የአርጀንቲናውያን ደም መሆኑን አሳዩ። ጨዋታው ሊያልቅ 11 ደቂቃዎች ሲቀሩት ተአምር መፈጠር ጀመረ። በ79ኛው ደቂቃ ላይ 1-2 ሊዮኔል ሜሲ ያሻማውን ደቂቃ ኳስ ተከላካዩ ክርስቲያን ሮሜሮ በጭንቅላቱ በመግጨት አርጀንቲናን የመጀመሪያ ጎል አስቆጠረ። በ83ኛው ደቂቃ ላይ ጎንዛሎ ሞንቴሎ ያቀበለውን ኳስ ካፕቴኑ ሊዮኔል ሜሲ በግማሽ ሃፍ ቮሊ አክርሮ መታው። ኳሱ የግብፅን ግብ ጠባቂ እጅ ነክታ
ገባች። ስታዲየሙ ሜሲ ጩኸት ተናወጠ። ይህ ጎል ለሜሲ በዚህ ውድድር 8ኛው ጎል ሲሆን የወርቅ ጫማውን በብቸኝነት እንዲመራ ታደርገዋለች። በአጠቃላይ በዓለም ዋንጫ ታሪክ በ21ኛው ጎል ሲሆን በተከታታይ በ9 የዓለም ዋንጫ ጨዋታዎች ላይ ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። 92ኛው ደቂቃ ላይ 3-2 ጨዋታው በጭማሪ ሰዓት ላይ እያለ ላውታሮ ማርቲኔዝ ያሻማውን ኳስ አማካዩ ኤንዞ ፈርናንዴዝ በኃይለኛው በጭንቅላት በመቅጨት አስቆጠረ። አርጀንቲናም ድል አደረገች። ይቺ የኤንዞ ፈርናንዴዝ ጎል በወንዶች የዓለም ዋንጫ ታሪክ 3000ኛው ታሪካዊ ጎል ሆና ተመዝግባለች። እናም የግብጾች ጨዋታውን በኋላ ተጭበርብረናል በማለት ተናግረዋል። የመጨረሻው ፊሽካ ሲነፋ መሲ በደስታ በእፎይታ እንባ ሲያለቅስ፣ የግብጽ ተጫዋቾች ግን በከፍተኛ ሐዘን ተሰባብረው፣ ነገር ግን ከሜዳ ውጭ ያለው ቁጣ የፈነዳው በጋዜጣዊ መግለጫ ላይ ነበር። የግብፁ አሰልጣኝ ሆሳም ሐሰን በቁጣ እንዲህ ብለዋል። በግልጽ ተጭበርብረናል። ፍትህና ስፖርታዊ ጨዋነት ጨርሶ አልነበረም። ምናልባት የዓለም ሻምፒዮናው ውድድር ላይ እንዲቆይ ፈልገው ይሆናል። ምናልባት ሜሲ በውድድሩ እንዲቀጥል የገበያ ፍላጎት ኖሮ ይሆናል። አርጀንቲና በየደረጃው ድጋፍ አግኝታለች። አሰልጣኙ አክለው አርጀንቲናዎች የመጨረሻውን የኤንዞ ጎል ከመስራታቸው በፊት አሌክሲስ ማካሊስተር በግብጽ ተጫዋቾች ሐምዲ ፋቲ ላይ ሳጥን ውስጥ ግልጽ የሸሚዝ መሳብ ጥፋት ቢሰራም ቫር አለማየቱን አውግዘዋል። አሰልጣኙ በደረሰባቸው በደል ሳቢያ ከዛሬ ጀምሮ የዚህን የዓለም ዋንጫ ጨዋታ ማየት አቆሚያለሁ ሲሉ ተቃውሟቸውን ገልጸዋል። በተጨማሪ ጨዋታው በቀትር 6 ሰዓት በአካባቢ ሰዓት አቆጣጠር 12 ሰዓት ፒኤም መደረጉን ተቃውመዋል። በዚህ ሰዓት ሰዎች ለምሳ ወይም ለሽርሽር ይወጣሉ እንጂ እግር ኳስ እኮ አይጫወቱም ብለዋል። ሆኖም ግን የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ለቡድኑ ባስተላለፉት መልእክት ጀግኖች ናቸው፣ በታሪካችን ለመጀመሪያ ጊዜ የዓለም ዋንጫ ጨዋታ በማሸነፍና 16ቱን በመቀላቀል ታሪክ ሰርታችኋል፣ ኮርተንባችኋል ብለዋል። ቡድኑ ካይሮ ሲደርስም የጀግና አቀባበል እንደሚደረግለት ታውቋል። የሜሲና የኤንዞ ፈርናንዴዝ አስተያየት እንዲሁም የዘረኝነት ውዝግብ በዚያው ጨዋታ ላይ ተካሂዷል። ካፕቴኑ ሊዮኔል ሜሲ ከጨዋታው በኋላ በሰጠው አስተያየት በድጋሚ ብዙ ተሰቃይተናል፣ ነገር ግን ይህ ቡድን መቼም ተስፋ አይቆርጥም። በዓለም ዋንጫ ሁሉም ጨዋታዎች ከባድ ናቸው፣ በውጤቱ ደስተኛ ነን ብሏል። ጎል አስቆጣሪው ኤንዞ ፈርናንዴዝን በበኩሉ ሜሲን ስናየው በጭራሽ ተስፋ አንቆርጥም፣ እሱ የእኛ ትልቅ አርአያ ነው ሲል አሞካሽቶታል። ሌላው ሰበር መረጃ በዚህ ጨዋታ ላይ የታዋቂው ዩቲዩበር ስፒድ በአርጀንቲና ደጋፊዎች የዘረኝነት ጥቃት እንደደረሰበት ያስታወቀ ሲሆን ጉዳዩንም ዓለም አቀፍ እግር ኳስ ማህበር ፊፋ በይፋ መመርመር መጀመሩን አስታውቋል። አርጀንቲና አሁንም በዓለም ዋንጫ ጉዞዋን ቀጥላለች። በቀጣይ በሩብ ፍጻሜ ቅዳሜ ዕለት በካንሳስ ሲቲ ከስዊዘርላንድ ጋር የምትጫወት ይሆናል። የዛሬው ፕሮግራማችን ይህንን ይመስል ነበር። እናንተስ በዳኛው ውሳኔዎች ላይ ምን ትላላችሁ? ግብጽ በእውነት ተበድላለች ወይስ አርጀንቲና በብቃቷ ነው ያሸነፈችው? አስተያየታችሁን በኮሜንት ላይ አስፍሩልን። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ